ምርጫ የአንድ ነጻ ሀገር ዜጎች የሉዓላዊነታቸው መገለጫ፣ የሰብአዊ ክብራቸው ማረጋገጫና የወደፊት ዕጣ ፈንታቸውን በገዛ እጃቸው የሚጽፉበት የታሪክ መድረክ ነው። ነገር ግን ይህ ዋጋ የማይተመነው የነጻነት መብት ወደ የባርነት ቀንበር ሲቀየር፣ ድምጽ የመስጠት ነጻነት ደግሞ እንደ ግዴታ በተጽዕኖና በግፊት ሲተካ ያ ሀገር በዲሞክራሲ ስም ወደ ፍጹም አምባገነንነት አዘቅት ውስጥ እየወረደ መሆኑን ያሳያል። በየትኛውም የፖለቲካ ፍልስፍናና የህግ ስርዓት ውስጥ ምርጫ መብት እንጂ ግዴታ አይደለም። ዜጋ የመረጠውን የመደገፍ ካልፈለገ ደግሞ ድምጽ ባለመስጠት ተቃውሞውን የመግለጽ ተፈጥሯዊና ህጋዊ ነጻነት አለው። ሆኖም አሁን ያለው የኢትዮጵያ መንግስት ዲሞክራሲያዊ ነኝ የሚለውን የሐሰት ጭንብል አውልቆ በመጣል በዜጎች የግል አስተሳሰብና ነጻነት ላይ ግልጽ ዘመቻ ከፍተዋል። ህዝቡን በማስገደድ በማስፈራራትና በተለያዩ ተጽዕኖዎች ወደ ምርጫው እንዲገባ ማድረጉ መንግስት ወደ ፍጹም አምባገነንነት መሸጋገሩን ቁልጭ አድርጎ ያሳያል። ይህ ሁሉንም ነገር በቁጥጥር ስር የማዋል ፍላጎት የመንግስት ሚና ከህዝብ አገልጋይነት ወደ ህዝብ ገዥነት መቀየሩን የሚያረጋግጥ አደገኛ የታሪክ ምዕራፍ ነው። ይህ የአምባገነንነት ጉዞ ከምርጫ ካርድ ባለፈ የዜጎችን አእምሮ እስከ መቆጣጠር ድረስ ዘልቀዋል። ሰዎች ምን ማሰብ እንዳለባቸው፣ ምን አይነት አመለካከት ሊኖራቸው እንደሚገባና የመንግስትን ስህተት እንዴት ማየት እንደሌለባቸው ጭምር ለመወሰን የማይንድ ኮንትሮል ስልት እየተገበረ ይገኛል። በማህበራዊ ሚዲያና በመንግስት መዋቅሮች የሚረጩት የፕሮፓጋንዳ መርዞች ዓላማቸው አንድ ነው፤ ተገዢና የማይጠይቅ ትውልድ መፍጠር። እኔ ያልኩትን ካላሰብክ ጠላት ነህ የሚለው መንፈስ የሰው ልጅ በገዛ ሀገሩ ላይ በነጻነት እንዳያስብ ካቴና የማጥለቅ ሙከራ ነው። ይህ የዲክታተሮች መገለጫ እንጂ የህዝብን ድምጽ የሚሰማ አካል ባህሪ ሊሆን አይችልም። በአሳ ዩኒቨርሲቲና በተለያዩ የሀገሪቱ ከፍተኛ የትምህርት ተቋማት የሚገኙ ተማሪዎች በመጪው ሰኔ 2018 ዓ.ም በሚካሄደው ሀገራዊ ምርጫ ላይ እንዲሳተፉ ከባድ ጫናና ማሳሰቢያ እየደረሳቸው መሆኑ ታውቋል። በተለያዩ የማህበራዊ ሚዲያ አውታሮች እየተሰራጩ ያሉ መረጃዎች እንደሚያመላክቱት መንግስት የተማሪዎችን ድምጽ ለፖለቲካዊ ትርፍ ለመጠቀም ስል ካምፓሶችን ወደ ፕሮፓጋንዳ ማዕከልነት ቀይሯቸዋል። ተማሪዎች በገዛ ፈቃዳቸው ሳይሆን በመንግስት ተላላኪዎችና በዩኒቨርሲቲ አመራሮች አማካኝነት በምርጫ ዑደት ውስጥ እንዲሳተፉ የሚደረገው ግፊት ዲሞክራሲን በጉልበት የመጫን ያህል ተቆጥሯል። ይህ በዩኒቨርሲቲዎች ላይ የተዘረጋው የቁጥጥር መረብ ወጣቱ ትውልድ በነጻነት እንዳይመርጥና እንዳያስብ የሚያደርግ አደገኛ አካሄድ መሆኑን ታዛቢዎች ይገልጻሉ። ወጣቱ የሀገር ተስፋ ሳይሆን የመንግስት የቁጥር ማሟያ እየተደረገ ነው በሚል በካምፓሶች ውስጥ ከፍተኛ ቅሬታ እየተሰማ ይገኛል።